እንኳን ወደዚህ ጥልቅ ውይይት በደህና መጣችሁ። ዛሬ የምንመረምረው አንድ አጭር ግን በጣም ኃይለኛ ሐሳብ የያዘ ጽሑፍ ነው። ርዕሱም በክርስቶስ ከአሸናፊዎች እንበልጣለን ይላል። አዎ በጣም የታመቀ አቀራረብ አለው። ግን በውስጡ የያዘው ሐሳብ በጣም ሰፊና ጥልቅ ነው። በትክክል የእያንዳንዱ ጥቅስ በቀጣዩ ላይ እንደ ሕንፃ ድንጋይ እየተደረበ ነው የሚሄደው። የዛሬው ተልዕኳችንም ይኸው ነው። ይሄ አሸናፊነት የሚለው ጽንሰ ሐሳብ በዚህ ጽሑፍ አውድ ውስጥ ምን ማለት እንደሆነ መመርመር። በጣም ጥሩ። የጽሑፉ ጉዞ ከማንነት ፍቺ ይጀምራል፣ ወደ ኃይል ምንጭ፣ ከዚያም ወደ አተገባበር እና በመጨረሻም ወደ ድሉ የመጨረሻ ባህሪ ይሸጋገራል። እውነት ነው። ይህን ቅደም ተከተል መከተላችን የሐሳቡን አወቃቀር በደንብ እንድንረዳ ያደርገናል። እንግዲያው ከመጀመሪያውን ጀምር። ጽሑፉም የጀመረው በጣም ደፋር በሆነ አረፍተ ነገር ነው።